ላይ በነገራችን ላይ አንድ የሄድኩበት ያለ ጉዳይ አለ። ከዚህ ሰው ጀርባ እነዚህ አርቲስቶች በዚህ መጠን ሲንቀሳቀሱ ቀድሞ ልጁን ይሄ የፌንቴክ አስመጪ ነኝ የሚለውን ሰው የሚያቅ በኦሮሚያ የኦዲድ ብልጽግና ባለስልጣን አለ። ምናልባት አሁን የምጠራጠረው ነገር በቀጥታ መረጃውና ማስረጃው ሳይኖረኝ ስም ላለመጥራት ነው። ምናልባት ይሄ ክስ ማለት የታገደው እግዳቸው እንዲነሳ የተደረገበት ምክንያት ከዚህ ጀርባ ያለው ሰው በተለይ አንደኛው ስሙ ስለተጠቀሰ ይሄ ሰው ከጀርባ ሆኖ እያስኬደ ጉዳዮቹን የነዚህንም ጉዳይ ወደ ሕግ እንዳይመጣ ወይም ወደ ሕግ እንዳይቀርብ ውሳኔ እንዳይሰጥበት ጥረት እያደረገ ይመስለኛል። እና ይሄንን በተመለከተ እየሄድንበት ነው። በደንብ አጣርተን ስንጨርስ ስም ሁሉ አምጥተን የምንገልጽ ይሆናል። ይሄ በማህበራዊ ሚዲያ ብዙ እየተዘዋወረ ነው። ነገር ግን እንደው አንዳንድ አለ ቪዲዮ አይደለም ከነሱ አንደበት ከነሱም የሚሉት አለ። ግን ምንድነው የክሱን በተመለከተ የሚያነሱት አሁን ያለው መረጃ አንድ መዝገብ አይደለም የተከፈተው ክሱ 2-3 የተለያየ ክስ ነው። ስለዚህ አንድ ፍርድ ቤት ላይ ለሆነ አካል ያወጣው እግድ ተነስቷል ቢባል ሌላኛው ፍርድ ቤት ላይ ሌሎቹ ያቀረቡት ክስ ተነስቷል ማለት አይደለም። ስለዚህ የተነሳ እግድ የለም ብለው የሚከራከሩ አሉ። በዚህ ገንዘብ የማጭበርበር ሂደት ውስጥ የተጨበረበሩት በጣም ቁጥር ከ1500 በላይ ነው። እነዚህ 1500 ተሰባስበው በተደራጀ ሁኔታ የጋራ መዝገብ አይደለም የከፈቱት። ዝም ብለው 10-15 ሆነው ተበድለናል ብለው መዝገብ ከፍተዋል። ሌላዎቹ እንደዚህ ከፍተዋል፣ ሌሎቹም እንደዚህ ከፍተዋልና የተለያየ አካል ስለሆነ መዝገብ የከፈተው አሁን የትኛው መዝገብ ነው እግድ የተሰጠበት፣ የትኛው መዝገብ ነው እግድ ያልተነሳው፣ የትኛው ነው ገና እሱ አንድ በውል ያለየ መሆኑ ነው። ሁለተኛው እንደዚህ አይነት የአክሲዮን የምናምን ሂደት ላይ በደንብ በቃ አቅደው ተዘጋጅተው የሚገቡ አሉ። ለፐርፐስፉሊ ከህብረተሰቡ ገንዘብ መንትፎ በሄድ የሚፈልግ ማህበረሰቡ 2-3 ዋስትናዎች ነው እንግዲህ የሚያየው። አንደኛው እንደዚህ ያለ አክሲዮን ምናምን ተብሎ ሲመጣ የመንግስት ባለስልጣናትን ካየ በቦታው ላይ የታዋቂ አርቲስቶችን ካየ በቦታው ላይ እንደ ዋስትና ይወስዳቸውና እዚህ ላይ ብዙ ሰው አለ ብሎ ይገባል። ስለዚህ አርቲስቶች ደለብሬትሊ ለማስመንተፍ የገቡት የጊዜ ሂደት ነው። ያው መጋለጡ አይቀርም ሁሉም ነገር ባለማወቅ ወይ ለጊዜው ገንዘብ ስለተከፈለ ብቻ ዘው ብሎ የገባና ሂደቱ የማጭበርበር ሂደቱ ሳያስቡት አብረው እየተጨበረበሩ ከሆነ ስህተት መሆኑን ካወቁ ደግሞ የሰሩት ምንድን ነው? እንደ ሰው ተሳስተው ሊሆን ይችላል። ማን ነው በስህተት እዚህ ውስጥ የገባው? ማን ነው አስቦበት አጭበርብሮ ሀብት ለማግኘት የገባው የሚለው በሂደት ውስጥ የሚታወቅ ነው። የፈለገ ቢሆን ግን ነው ለማህበረሰቡ ሊታዘንለት የሚገባው፣ ለህዝቡ ሊታዘንለት የሚገባው ይህንን ገንዘብ በጣም በተለይ ምስኪን ድህነት ውስጥ ያሉ ከየትም አምጥተው ከዘመድም ያድላቸውን ቤቱን ንብረቱን የሸጣለ ስራ አሰማራበታለሁ ብሎ መኪናው ለመዝናኛ አይደለም የሚገዛው። አብዛኛው ሊሰሩበት ነው። ሰርቶ መኖሪያ ይሆነኛል ብለው ያጠራቀሙትን እንደዚህ ችግር ውስጥ ሲገቡ እንደው ቢያንስ ይሄ አንድ ጊዜ አይደለም፣ በጣም በተደጋጋሚ ነገር ሲሰራ ነው። እንደዚህ አይነት በአክሲዮን ጋር በተያያዘ ዘረፋ ሲፈጸም በቤት ይባላል፣ ሪል ስቴቶች የሆነ ነገሮች፣ መኪናም ከዚህ በፊት 2-3 ጊዜ ተደጋገማለ። ባለስልጣናት ወዘተረፈ የተሳተፉበት ሄሎ እኮ ወይዘሮ ሂሩት ባለችበት ከፍተኛ ባለስልጣን ናት። እሷ ባለችበት ነው እንግዲህ ሰው ልክ እንዳልከው ከፍተኛ ባለስልጣናት አሉ። እዛ ውስጥ አርቲስቶች ነበሩ። እነሱን አምነው ብዙ የተሸወደዋል። እዚህ ውስጥም ይሄ አሁን ፌንቴክ የሚባለውም የሚገርመው አሉ ባለስልጣናት አሉ። አንድ ማን ነው ለምሳሌ ሰለሞን ሲያወራ አንድ ቦታ ላይ ይሄንን ይላል። እሱ ራሱ ባለስልጣናት መኖራቸው እንደ ዋስትና ቆጥረዋለሁ ይላል።
የባለስልጣናት እዛ መኖር። እስኪ እንስማቸውና አጠር አድርገን ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። አምባሳደር እንግዲህ ከፊንቴክ ጋር ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ላይ እዚህ ካምፓኒ አምባሳደር ትሆናለህ አለኝ። ፊንቴክ ይባላል። ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950 ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመን፣ ተፈራረመን። ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊር ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ትልቁን ሀገራችን ላይ ጉዳት እያደረሱ ያሉት ሌቦች ናቸው። ሀገራችን ምንም አይነት ችግር የለባት፣ ብሔርተኛ የለም፣ የሃይማኖት አክራሪ የለም። ዋናው ችግር ሌባ ነው። በመንግስትም የተሰገሰጉ አሁን ደግሞ በግል እንትን ውስጥ የተሰገሰጉ ሌቦች ናቸው። እነዚህ ሌቦች በማጥፋት ሂደት ውስጥ የራሴ ትንጥዬ ድርሻ ልወጣ ነው የወጣሁት። ከቤት ተወጥቻለሁ። ትንጥዬ በጣም ትንጥዬውን ተወጥቻለሁ። ስለዚህ አልመለስም ነው የምልህ፣ አልመለስም። ቢኮዝ የሌባ ሀገር ሌባ በሞላባት ሀገር ላይ ልጅ ወልጄ ሌባ ሀገርን አላስረክባትም። ፊንቴክ ላይ እኔ አምባሳደር ነኝ፣ ብራንድ አምባሳደር ነኝ። እንደ ማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠታቸውን አየው። ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። እኔ ኦልሬዲ መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ አመት ስለሞላ ውላችን አመት ስለሞላ ኦልሬዲ እኔ የራሴ አውቶሞቲቭ ካምፓኒ ክሬት በዚህ መልክ ነው ግንኙነታችን የተጀመረው። እንደዚያው የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው። አይተው ከሆነ ካየው በኋላ ዛሬ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው ልጅ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ኦፍኮርስ እንደዛ ነው የምትሰማው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወቁበት አለ። መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ኦፍኮርስ ይሰጣል። አንተ ከስምምነት ውስጥ አለ። ምክንያቱም በሰራኸው ልክ ነው። አንተ ነው የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ?
ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይህን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደ ሙያዬም ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብን ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄ ነው። አንድ ነገር መስክር እስቲ። አንዴ ከስም ዝርዝሮች ውስጥ ሰለሞን ቦጋለን ስላየነው ነበር አይደለም? አንደኛው ይሄ ልጅ እውነት ያደርጋል ብለን አይደለም ስንከራከርበት የነበረው? እውነት ነው። እኔ አሁን አድማጮችም እዚህ አስተያየት እየሰጡ ነው። ተሸውዶ ሊሆን ይችላል ፕሮባብሊ ከሱ ባህሪ አንጻር እንደዚህ አይነት ነገር የሚል አስተያየቶችም ይሰጣሉ ሰው። እኔ አንዳንድ ጊዜ በነፊት ኦፍ ዘ ዳውት የሚባል ነገር አለ አይደለ? ሰሎሞን ዝም ብዬ ከማየው ባህሪ ከራሱ ባህሪ የተነስቼ ህዝብ እንደሚጨበረበር እያወቀ አጭበርብሬ ገንዘብ ላግኝ ምናምን ብሎ ዛሬም ነው እየተቸገርኩ ያለሁት፣ እንኳን ትላንትና ማለት ነው። በዚህ ሂደት ውስጥ ገብቶ የምር ጥቅም ፍለጋ አሁን እንዳለው ባለስልጣናት አየ ምናምን አለ። ማንም ሰው ሊያደርግ ይችላል እንደዛ። ባለስልጣናት አሉ ምናምን አሉ። የክብር አምባሳደርና ያለኝ ተጠራው። እዛ በሚሄድበት ቦታ ትልቅ መድረክ ነው። አምባሳደር ትሆናለህ ተባልኩኝ። እሺ የተፈራረምኩ አለ። ከዛ ችግር ገጠመው ካምፓኒው አለ። ችግር ሲገጥመው ደግሞ ሰው ተበላን ምናምን ሲል ደግሞ ይሄ ነገር እውነት ነው ወይ ጅቡቲ መሄድ አለብን የሚለውን ሐሳብ እኔ ያመጣሁት አለ። ሂደን ማየት አለብን በትክክል መጥቷል የሚለውን ጅቡቲ ሄዱ አዩ። ከዛ ሞጆ መጣ ከጅቡቲ ያው ሞጆ ወደብ ያርፋል ተባለ። እዛም ማየን አለ። what is next